አፍሪካን አንድ ለማድረግ የሞከረ ህዝብ ለራሱ አንድ መሆን አቅቶት ስቃይ ውስጥ ነው ያለው በአሁኑ ሰዓት። ከዚህ በላይ ሐዘን ከዚህ በላይ ምርመት ወዴት ይመጣል? በበርካታ ኢትዮጵያውያን ዘንድ ተወዳጅነትን ያገኘው ዝነኛው ድምጻዊ ቴዲ አፍሮ ላለፉት ዓመታት በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ ተሰምተው የማይጠገቡና ዘመን ተሻጋሪ ሙዚቃዎችን ሰርቷል። አሁን በዚህ ዓመት የተለቀቀው ኢትዮሪካ የተሰኘው አዲሱ የቴዲ አፍሮ አልበምም ታይቶ በማይታወቅ ሁኔታ ሪከርድ ሰብሯል። እና መጀመሪያ ሀገር ማዳን ነው ቅድሚያ የሚሰጠው ነገር። ሁሉ ነገር ቅደም ተከተል አለው። የመጀመሪያው ምንድነው? ኢትዮጵያዊነትን ማዳን ያስፈልጋል። ኢትዮጵያዊነት ካልዳነ ማንም ይኖርበት ሀገር አይፈጠርም እዚህ ቦታ ላይ። ቴዲ አፍሮ ስለ ሀገር ፍቅር፣ ስለ ጀግኖች የኢትዮጵያ አርበኞች እንዲሁም ስለ ታላቁ አትሌት ኃይሌ ገብረስላሴ ዘፍኖ ነበር። ኃይሌም ቴዲ አፍሮ ስለ እርሱ የዘፈነውን ሙዚቃ በተመለከተ እንዲህ ብሎ ነበር። እስቲ ልጁን ሊየው አልኩኝ። ማን ዘፋኙን ሊየው ምን አይነት ሰው ነው አለ። ሰው እንዲ መንገድ ላይ ነው ጻል ልጅ ነው ይሄ ነው አሉኝ። እቺ እንድትዘፈነች የሰው ዳይ ይበላል አገር ለማስቀጠል አይቻልም። ይሄ ነው እንደ ሀገር የገጠመን ችግር ብዬ ማምነው። ለቴዲ አፍሮ የቀረቡት ጥያቄዎችና እርሱ የሰጠው ምላሽ። ብዙ ሰዎች ቴዲ አፍሮ እያሉ ነው የሚጠሩህ። ትክክለኛ ስምህ ግን ቴዎድሮስ ካሳሁን ነው። ቴዲ አፍሮ የሚለው ስም ከምን የመጣ ነው? ቴዲ አፍሮ የሚለው ነገር የመጣው ከስሜ ጋር በተገናኘ ያንን እንትን ያሰጠኝ የምሰራበት ወይ የምጫወትበት ባንድ አፍሮ ሳውንድ ባንድ ይባላል እና ከዛ ጋር ተያይዞ ነው ቅጽል ስም ሆኖ የወጣው ማለት ነው። አባቴ በነገራችን ላይ ያዘው ካሳሁን ገርማሞ ይባላል። ጋዜጠኛ ነበረ። እንደ አጋጣሚ ሆኖ ደግሞ ሙዚቃ ላይ እንድገፋበት ብዙ ደስተኛ አልነበረም እሱ። ከኢትዮጵያ ሕዝብ ጋር ያስተዋወቀህና ወደ ኢትዮጵያ ሙዚቃ ኢንዱስትሪ እንድትገባ ያደረገህ የመጀመሪያው ሙዚቃ ምን የሚለው ነው? አቦጊዳ የመጀመሪያ እንደመሆኑ የተለየ ስሜት ነው ያለኝ እና በጥሩ ትስታ ነው ማየው። ደስ ያለኝ ነው ማስበው። አቦጊዳ ማለት በራሱ የመጀመሪያ ማለት ነው አይደል? አልበምህ ላይ ያሉት አንዳንድ ሙዚቃዎች በቀድሞ የኢትዮጵያ መሪዎችና በኢትዮጵያ ታሪክ ላይ ያተኮሩ ናቸው። ይህ እንዲሆን የፈለክበት ምክንያቱ ምንድነው? እንደሚታወቀው እንግዲህ ኢትዮጵያዊነት በነጻነት የመኖር ምልክት ነው። ሚኒሊክን የመሰለ ጥሩ መሪ ያስፈልጋል። አንዳንድ ሰዎች ቴዲ አፍሮ የተወሰነ የኢትዮጵያ ክፍል ላይ ብቻ ያተኮረ ስራ ነው የሚሰራው ይላሉ። ሌሎች ደግሞ የኢትዮጵያን ታሪክ በቅጡ አልተረዳም ሲሉ ይደመጣሉ። በዚህ ጉዳይ ላይ ያንተ አስተያየት ምንድነው? ሁሉን ለማስደሰት አይቻልም። ጠቃሚውና የሚያስፈልገው መንገድ የትኛው ነው ብሎ ባመኑበት ነገር ላይ ማተኮር ነው የኔ አካሄድ። ስለዚህ ሁሉም የራሱን አመለካከት መግለጽ ደግሞ ተፈጥሯዊ መብቱ ነው። ሁሉንም ማስደሰት ባይቻል በተቻለ መጠን ሁሉንም የሚያግባባ ቅርጽ ይዞ ለመቅረብ ነው የሞከርኩት። ወደፊት የኢትዮጵያ ፖለቲካ ውስጥ የመግባት ፍላጎት አለህ? እስቲ ባለንበት ስላልነግር ባለሁበት ስላልክለምና ወደፊት ደግሞ አብረን ነው። ወደ ሙዚቃ ስራ እንዴት መቼና በምን ምክንያት ነው የገባኸው? ያው እንግዲህ አንድ የጥበብ ሰው ወይ ደግሞ የአርት ሰው ወደ ሙዚቃው ዓለም ሲገባ መጀመሪያ ይፈጠራል ለዛ ነገር እና አንዳንዴ ወይ ለዛ ነገር አትታደልና አለመንገድ ትሄድ ይሆናል። ግን እንዳጋጣሚ እኔ እነ ጥላሁን ገሰሰ ድሮ በሚዘፍኑት ዘፈን በቴሌቪዥን ሳይ ከበሮ ይዤ ሰው አላስተኛም ነበር ቀን ቤት ውስጥ። እሺ በኋላ እንግዲህ ያደረ በትምህርት ቤትና በሌላ ቦታ እየዳበረ አሁን እንግዲህ ሙሉ ለሙሉ ገብቼበታለሁ። በመጀመሪያ እኔ ዘፋኝ መሆን ነበር በጣም የምፈልገው። እግዚአብሔር ይመስገን ያው እንግዲህ አሁን መስመሩን ይዟል። አዎ ይመስለኛል። እና ዜማና ግጥም ለራሴ ነበር ማዘጋጀው። ቴዲ አፍሮ ለአባቱ የተለየ ፍቅር እንዳለው ይነገራል። አባትህ ካንተ ተለይቶ ምግብ እንኳን አይበላም ነው የሚባለው። በዚህ ጉዳይ ላይ አንተ ምን ትላለህ? በጣም ለአባቴ ልዩ ፍቅር አለኝ። በጣም ነው የምወደው። በጣም ይወደኛል። ትንሽ ወደ ሙዚቃ ህይወት እንድገባ ብዙም ደስተኛ አልነበረም እና በህይወቴ እንግዲህ በጣም ትልቅ ምለው ሀዘን የማውቀው ነገር ይሄ ነው። ይቅርታ። ቴዲ አፍሮ ከባለቤቱ አምለሰት ሙጬ ጋር እንዴት ነው የተዋወቀው? ብሔራዊ ቲያትር ጀርባ ነው እና ሜካፕ ያደረገችኝ። ደግነቱ ሜካፕ ወደ ላይ እንዲስቲ ደግሞ ከላይ በደም ሜካፕ ያደረገች ሰው ለማየት ይመቻል። እንዴ እቺ ቆንጆ ልጅ ከየት ነው የመጣችው ብዬ ቀስ ብዬ ጠየቅኩኝ። አይ እንደዚህ ሜካፕ ምናምን የምትሰራ ማለት እንዲህ እያለን ተዋወቀን ማለት ነው።
ቴዲ ስለ ኢትዮጵያና ኢትዮጵያዊነት ምን ትላለህ ተብሎ ተጠይቆ የሰጠው ምላሽ እንዲህ የሚል ነበር። ኢትዮጵያዊነት ብዙ ዋጋ ተከፍሎበታል። በተለይ የኛ አባቶች ኢትዮጵያዊነትን በተመለከተ የከፈሉት ዋጋ ቀላል አይደለም። አባቶቻችን በጣም ጨዋ ሰዎች ነበሩ። ያላቸው ግንዛቤ ሰፊ ነበር። የመረዳት አቅማቸውም ከፍተኛ ነበር። እንኳን ሌላ የሰለጠኑ ሀገራት ላይ ያሉትን ሰዎች መፈተን የሚችሉ ነበሩ። በጀግንነት በጦር ሜዳ ብቻ ድል ያደረጉ ሰዎች አልነበሩም። ለሐቅ የቆሙ በወረቀት ላይ የተጻፈውን ነገር ለማስፈጸም የጸኑ ጨዋ ሰዎች ነበሩ ይላል። አክሎም እውነት ለመናገር ለእነዚህ አባቶች ክብር አለመስጠት ከባድ ነው። ጀግኖችን አለማድነቅና አለማክበር፣ የሚገባቸውን ክብር አለመስጠት ደግሞ ቀጣይ ሌሎች ጀግኖች ሀገሪቱ ውስጥ እንዳይወጡ እንቅፋት ይሆናል። የሰው ዕዳ እየበላን ሀገርን እንደ ሀገር ማስቀጠል አይቻልም። ይሄ ነው እንደ ሀገር የገጠመን ችግር። ቅድሚያ መስጠት ያለብን ሀገር ማዳን ላይ ነው። ሁሉም ነገር ቅደም ተከተል አለው። ቅድሚያ ግን ኢትዮጵያዊነትን ማዳን ያስፈልጋል። ኢትዮጵያዊነት ካልዳነ ደግሞ ማንም የሚኖርበት ሀገር አይፈጠርም። መንግስት ከህዝብ ጋር ተባብሮና አብሮ መስራት አለበት። አድዋ ላይ በአንድ ላይ ያዘመትነውን ኃይል ለልማት ይዘን በዛ ኃይል ደግሞ ወደ ልማት መግባት አለብን ብሎ ተናግሮ ነበር። በተጨማሪም ኢትዮጵያ ውስጥ ያሉ ሰዎች ተምረው ማደግና መለወጥ ይፈልጋሉ። ወጣቶች መንገድ የሚያሳያቸው ሰው ይፈልጋሉ። አሁን ያለው ትውልድ የሚያሳዝን ትውልድ ነው እና ለወደፊቱ ለሀገሬ የምመኘው ኢትዮጵያ ለልጆቿ የተባበሩባት ሀገር፣ ለሀገር የለፉ ሰዎች የሚከበሩበት ሀገር እንድትሆን ነው። ምክንያቱም ለሀገር የለፉ ሰዎች ሲከበሩ ለሀገር የሚለፉና ሀገሩን ለመለወጥ የሚሰራ ጀግና ወጣት ይፈጠራል። ዘረኝነት ለማንም አይጠቅምም። ከዘረኝነት የሚገኘው ሞትና መፈናቀል ብቻ ነው ብሎ ተናግሮ ነበር። አክሎም ከምንም በላይ ግጭትን አስወግደን በይቅርታና በአንድነት ህዝባችንን ወደ ዘላቂ ሰላምና እድገት መውሰድ አለብን ብሏል። ኢትዮጵያዊነት ሩቅ ነው። ብዙ ዋጋ ተከፍሎበታል። ብዙ ደም ፈሷል። ጀግኖች አባቶቻችን ህይወታቸውን አሳልፈው የሰጡበት ሀገር ነው። ነገር ግን መተባበር ካልቻልን፣ ታሪካችን ካልተደገፈ፣ ማንነታችን ካልተደገፈ፣ አንድነታችን ካልተደገፈ፣ መቻቻል ካልተደገፈ፣ መቀራረብ ከሌለ ወደፊት መሄድ አንችልም። አፍሪካን አንድ ለማድረግ የሞከረ ህዝብ ለራሱ አንድ መሆን አቅቶት ስቃይ ውስጥ ነው ያለው በማለት ተናግሮ ነበር። ተወዳጁ ድምፃዊ ቴዲ አፍሮ ላለፉት በርካታ ዓመታት ማለትም ወደ ሙዚቃው ኢንዱስትሪ ከተቀላቀለበት ጊዜ ጀምሮ የሚሰራቸው ሙዚቃዎች በበርካታ ኢትዮጵያውያን ዘንድ ተወዳጅ የሆኑ ዘመን ተሻጋሪና ተሰምተው የማይጠገቡ ናቸው። በዚህም የተነሳ በርካታ አድናቂዎቹ የሙዚቃው ንጉሥ ሲሉ ይጠሩታል። ከዚህ በፊትም የተለያዩ የሙዚቃ ስራዎችን ሰርቶ ለአድማጮች አድርሶ ተወዳጅነትን ያገኘ ሲሆን አሁን ደግሞ በዚህ ዓመት ለትንሣኤ በዓል የተለቀቀው ኢትዮሪካ የተሰኘው አዲሱ የቴዲ አፍሮ አልበምም በኢትዮጵያ ታሪክ ውስጥ እስካሁን ታይቶ በማይታወቅ ሁኔታ ሪከርድ መስበር የቻለ የምንጊዜው ምርጥ አልበም ነው። ቴዲ አፍሮ ከሚሰራቸው የሙዚቃ ስራዎች በተጨማሪም በተለያዩ የበጎ አድራጎት ስራዎች ላይ በመሳተፍ የሚታወቅ ታላቅ ድምፃዊ ሲሆን በሙዚቃ ስራዎቹም አስደናቂና ኢትዮጵያ ውስጥ ከሚገኙ ድምፃውያን መካከል አንዱ ነው።